እኛ ሀገር ከበደ የሚባል ትራፊክ አለ። እንዴት ሲመጣ እንዴት ምን አይነት ስሜት እንደሚሰማችሁ አደራ ስትበሉ ልነግራችሁ ፈልጌ። ከበደ በጣም ረጅም ነው ስለ ረጅም ነው ዩፎ በቃ ጠቆር ያለ ነው። እንዲህ ሳይ ከመሬት ተነስታ ንስሐ ትገባለህ። ምንም እኮ አላጠፋም። እግዚአብሔር ፊት ራስን ለጌታ አደራ ግር ነበር። የኛ ሱቅ ስራ ላይ ተቀጠርኩኝ። እዛ ሱቅ ያጎቴ ሱቅ ነው። 25 ብር በወር ሊሰጠኝ የዛ ጊዜ የ9ኛ ክፍል ተማሪ ነው። ከዛ እዛው ውስጥ ቆሜ ትራፊኮች የከተማው ትራፊኮች ጉቦኔ ጋር ነው የሚያስቀምጡት። ሄኖክ ጋር ይባላል መተው እንትኖቹ ሹፌሮቹ እኔ ጋር ያስቀምጣሉ። እኔ ደብቅላቸዋለሁ። ተቀባይ ትራፊክ ሲመጣ እሰጣለሁ። የዛ ጊዜ ነበሩ ስም ያላቸው። ስማቸውን ከጠራው ደግሞ ሊደርስ ይችላል ወደፊት ስለምመለስ ወይ ደግሞ ልጆቻቸው በጌታ ሆነው ይሆናል። ስለዚህ አደጋ ላይ እንዳልወድቅ እንደዚህ ያረኩልኝ። አንድ ቀን አንድ ኤኒትሪ ሹፌር መጣና 3 ኪሎ ማር ነው የሚመስለኝ በኩርቱ ፌስታል አድርጎ ለከበደ ስጠው ብሎኝ ሄደ። ቅዱሳን ብጠብቅ 3 ወር ሆነ። ከበደ አልመጣም። ማሩ አለ እንዲያዋለው ያየኛ አይዋለው ያደራ ክፋቱ። ከዛ የሆነ ጊዜ ላይ ውስጤ የሆነ ስሜት ተሰማኝ። ለምን በጣት በስታት ቀምሶም የሚል እኔም ታዘዝኩኝ። ታዛዥ ነኝ ለዚህ ድምፅ። በሳው ላስኩ ነዘረኝ ቻልኩት። በማግስቱ 2 ወጋው። በዛችሁ ቀዳዳ 2 ላስኩ። ቅዱሳን ወንድሞቼ 2 3ኛ ቀን 4ኛ ቀን እንዲሁ ጣቶቼን እያሻሻልኩ ላስኩ ማለት ነው። ቅዱሳን ወንድሞቼ እህቶቼ እንዲሁም አባት እናቶቼ ይኸውላችሁ ወር ላይ አቅጣጫ ተቀየረ። ዝም ብለህ አለኝ ውስጤ ነው። በጣት እየላስክ ከምታባክን አንድ ጊዜ በዳቦ ብላው አይለኝም። እሺ አልኩላ። ባለብሩን ይዤ መጣ። ባለብር ቅዱሳን ባለብር መጣ። መሀል ለማል ሰነጠቅ ቀባው በላው። ውስጤ ምን ይለኛል? እስከ ትራካ ብላ አይነት ነገር ግምት አልኩ። ነጋ ባክ ድገመው አለኛ። አሁንም የጀ ባለብር ቀባው ገመጡ በላው። ኩርቱ ያነሰ ትንሽ ሆነ ቅዱሳን። ከዛ በቃ የመጣ ይምጣለኝ ሙልጭ አድርጌ በላው። አጨማደድኩ አጥሪግርግ አልኳት። ከበደ አልመጣም። አንድ ቀን ከበደ መጣ። ቅዱሳን መጣ። በኢየሱስ መጣ። እንዲህ ኮሜዲኗ ላይ ተደገፈ። እንዲህ ይላል። ዝም ብሎ ረስቶታል ብዬ እየጠበቅኩ ሄኖክ ያ እንትና ያስቀመጠው ማር አይለኝም። ውስጤ ምን አለ? በቃ ምን ይመጣል? ሸምጥጠው የምን ማር አላየውም ስል አምኖኝ ሄደ ዋልኩኝ። ከዛ የሆነ ቀንስ ከበደና ቤኔትሪ ሹፌር አብረው መጡ። አልወጣ አልገባ አልዘል ፊት ለፊት ቅዱሳን መጡ። ላብ ያዘኝ። ምንም አላደረጉ። ልክ እንዳገለገልኩ አይነት ተጠመቅኩ። እንደዚህ በቃ ፊዚካሊ ዱብ ብለ ቆየና አንተ ማሩ አልተሰጠኝም አላልክም ማለት ዝም። ሁለቱም ዝም እንዲህ ያሉ። የዛ ቀን የተሰማኝ ሼም ከበደ ፊት ሁሉ ቀን እንደቀለልኩ ከዛስ ቅዱሳን ያ አደራ መብላት እስካሁን ድረስ ሲኦል አልከተተኝ አልገደለኝ ምን አላረገኝ። ግን ሁሉ ጊዜ ትንሽነት ኪሎቢስነት ንፋስነት ይስተማኛል። ኢየሱስ ተመልሶ ሲመጣ መዝሙሩን ምን አረከው? አገልግሎቱ ምን እንጃ ብትል ሼሙን አትችለው።